ልትጠነቀቋቸው የሚገቡ ሶስት አይነት ሰዎች። ሶስተኛው በጣም ወሳኝ ነው። አንደኛ፣ እናንተ ፊት ሲሆኑ ምርጥ ቅዱስ የሚጫወቱ ሰዎች፣ ወይም ከእናንተ ጋር ሲሆኑ ምርጥ ሰው እንደሆኑ ሊያሳዩአችሁ የሚሞክሩ ሰዎች። በሌላ አባባል አስመሳይ የሆኑ ሰዎችን በጣም ተጠንቀቋቸው። አስመሳይ የሆኑ ሰዎችን በራሳችሁ ልታውቋቸው አትችሉም፣ ፈጣሪ ካልገለጠላችሁ በስተቀር። እሱ ከፊታችሁ እየቀደመ አስመሳይ ሰዎችን ገንጥሎ ካልጣለላችሁ በቀር እንዲህ አይነት ሰዎችን ለብቻችሁ ልታሸንፏቸው አትችሉም። በጣም ከባድ ነው። በሰውኛ አይምሮ በጭራሽ የማይቻል የማይሞከርም ጭምር ነው። ልብና ኩላሊትን አበጥሮ መመርመር የሚችለው ፈጣሪ ብቻ ስለሆነ ማለት ነው። ሁለተኛ፣ ከእናንተ ጋር የሚፎካከሩ ሰዎችን ወይም የሚወዳደሩ ሰዎችን በጣም ተጠንቀቋቸው። እንዲህ አይነት ሰዎች ከፍተኛ የሆነ የቅናት መንፈስ አለባቸው። ራሳቸውን ከእናንተ ህይወት ጋር ሲያወዳድሩ ሁልጊዜም ቢሆን ራሳቸው ህይወት ውስጥ ያለውን ጎዶሎ እየተመለከቱ ነው ህይወታቸውን ከእናንተ ጋር የሚያፎካክሩት። ይሄ ደግሞ በጣም አደገኛ ነው። እናንተ ከፍ እያላችሁ በመጣችሁ ቁጥር፣ እየተለወጣችሁ ከነሱ እየተሻላችሁ በመጣችሁ ቁጥር ውስጣቸው ያለው ቅናት እየተጋጋለ በከፍተኛ ፍጥነት እየተፋፋመ ነው የሚመጣው። የታፈነና የተፋፋመ ነገር ደግሞ መፈንዳቱ የማይቀር ጉዳይ ነው። ሲፈነዳ ብቻውን አይፈነዳም፣ ይዞህ ነው የሚጠፋው። ስለዚህ የፉክክር መንፈስ ያለባቸውን ሰዎች በጣም አጥብቃችሁ ተጠንቀቋቸው። ቅናት እጅግ በጣም አደገኛ መርዝ ነው። ሰው በቅናት ተነሳስቶ የሰው ልጅን ህይወት ሊያጠፋ ይችላል፣ ህይወቱን ሊያበላሽ ይችላል፣ ሊያሳብደው ይችላል። በአጠቃላይ ቅናት ያንን ሰው ካላጠፋ አርፎ አይቀመጥም። ስለዚህ እንዲህ አይነት ሰዎችን እጅግ በጣም አጥብቃችሁ ተጠንቀቋቸው። ሶስተኛ፣ ሚስጥራችሁን ያልጠበቁትን ሰዎች፣ አሳልፈው የሰጧችሁን ሰዎች እጅግ በጣም አጥብቃችሁ ተጠንቀቋቸው። አምናችሁ ጓዳዬ ጓዳው ሚስጥሬ ሚስጥሩ ብላችሁ የህይወታችሁን ገመና አሳልፋችሁ የሰጣችሁ ሰው የእናንተ ሚስጥር አደባባይ አውጥቶ ካሰጣው፣ አሳልፎ ከሰጣችሁ፣ እምነቱን ቅርጥፍጥፍ አድርጎ ከበላ እና ከጠላቶቻችሁ ጋር አብሮ ከጀርባችሁ ከወጋችሁ ከእንደዚህ አይነት ሰው ተጠንቀቁ። እንደዚህ አይነት ሰው ጌታውን በ30 ብር አሳልፎ በ10 ብር ጭምር አሳልፎ መሸጥ የሚችል ስብዕና ያለው ሰው ነው። እንዲህ አይነቱ ሰው ከእንደዚህ አይነት ሰው ተጠንቀቁ። ጥይቱ አንዴ ተኩሶ ከሳተህ በሚቀጥለው ኢላማው ላይ ተመቻችታ አትቀመጥ። ራስን ለመጠበቅና ለመከላከል ጭንቅላት ተሰጥቷል። ምን ማድረግ እንዳለብህና እንደሌለብህ ማስተዋልና ማመዛዘን ያንተ ኃላፊነት ነው። ስለዚህ አንዴ ከቆረጡህ